ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ደግሞ በአማርኛ ፊደላት ባለ ሶስት ቃላት እንዴት እንደምናነብ የምንለማመድ ይሆናል። ከዚህ በተጨማሪ በኦንላይን መማርም ሆነ ልጆቻችሁን ማስተማር የምትፈልጉ ወላጆች ሀገር ውስጥም ሆናችሁ ሀገር ውጭ ባላችሁበት ሆናችሁ በኦንላይን መማር ትችላላችሁ። በኦንላይን እናስተምራለን። ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። የመጀመሪያዋ ፊደል ማናት? ይቺ በ ናት። ይችኛዋ ማናት? ለ። ይቺ ጠ። ያው በ ለ ጠ በለጠ ይላል። በለጠ። እሺ በለጠ። ወደ ቀጣዩ ስናልፍ እነዚህ የመጀመሪያዋ ፊደል ማናት? ል ናት። ያው ል። ይቺ ኡ። ይቺ ል። ል ኡ ል ልዑል ልዑል ብለን እናነባዋለን። ልዑል። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ሀ። ይቺ ሊ። ይቺ ማ። ሀ ሊ ማ አንድ ላይ ሀሊማ ብለን እናነባዋለን ማለት ነው። ሀሊማ። እሺ ወደ ቀጣዮች ወደ እነዚህ ስናልፍ እነዚህ የመጀመሪያዋ ፊደል ማናት? ይቺ መ ናት። ከዛችኛዋ ረ ናት። ይቺ ቀ አንድ ላይ መረቀ ብለን እናነባለን። መረቀ። እሺ ወደ ቀጣይ ስናልፍ እነዚህ ናቸው። አሁን እሺ የመጀመሪያዋ ፊደል ማናት? ይችኛዋ ደ ናት። ይቺ ገ። ይቺ መ። ደገመ። ይቺ ማናት? እነዚህ የመጀመሪያው ፊደል ማናት? ዘ። ይቺ ለ። ይቺ ለ። ዘ ለ ለ ዘለለ ዘለለ። እሺ እነዚህ የመጀመሪያዋ ማናት? ይቺ ብ። ይቺ ሩ። ይቺ ክ አንድ ላይ ብሩክ ብለን እናነባቸዋለን። ብሩክ። እሺ ቀጣይ ወደ እነዚህ ስንመጣ ይቺ የመጀመሪያዋ ፊደል ማናት? ረ ናት። ይቺ ዳ። ይቺ ት አንድ ላይ ረዳት ብለን እናነባቸዋለን። እሺ ወደ ቀጣዮች ወደ እነዚህ ስናልፍ እሺ የመጀመሪያው ፊደል ማናት? ይቺ ገ። ይቺ መ። ይቺ ቹ። ገመቹ ብለን እናነባዋለን። እሺ በመቀጠል እነዚህ ናቸው። እነዚህ የመጀመሪያው ፊደል ማናት? ከ ናት። ከ የመጀመሪያዋ ያው ከ ናት። ይቺ ከ ከዛ ይችኛዋ ፋ ከዛ ይቺ ለ አንድ ላይ ከፋለ ብለን እናነባቸዋለን። እሺ በመቀጠል
እነዚህ ናቸው። የመጀመሪያዋ ማናት? ገ ናት። ይቺ ገ ናት። ገ ይቺ ብ ይቺ ሩ ያው ገብሩ 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 ብለን እናነባለን። ገብሩ። እሺ በመቀጠል ይቺ የመጀመሪያዋ ማናት? ሰ ናት። ይቺ ሰ ይቺ ብ ይቺኛዋ ለ ሰብለ 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 ሰብለ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? የመጀመሪያዋ ፊደል ይቺ ተ ከዛ ይቺ ረ ይቺ ት አንድ ላይ ተረት 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 ብለን እናነባቸዋለን። ተረት ተረት። እሺ በመቀጠል ወደ እነዚህ ስናልፍ እነዚህኞች ያው የመጀመሪያዋ ፊደል ማናት? ይቺ ፖ ይቺ ስ ይቺ ታ ፖስታ 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 ብለን እናነባለን። ፖስታ። እሺ በመቀጠል እነዚህ ናቸው። የመጀመሪያዋ ፊደል ማናት? ይቺ ጀ ይቺ መ ይቺ ረ አንድ ላይ ጀመረ 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 ብለን እናነባቸዋለን። ጀመረ። እሺ ወደ ቀጣዩ ስናልፍ እነዚህ እሺ የመጀመሪያዋ ፊደል ማናት? ይቺ ቀ ይቺ ለ ይቺ ጠ አንድ ላይ ቀለጠ 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 ቀለጠ። እሺ በመቀጠል ይቺ ማናት? ማናት? ደ ናት። ደ ከዛ ይችኛዋ ስ ይችኛዋ ታ አንድ ላይ ደስታ ደስታ ደስታ። እሺ እነዚህ የመጀመሪያው ፊደል ማናት? መ ናት። እቺ ረ እቺ ጃ ያው መ ረ ጃ አንድ ላይ መረጃ 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 ብለን እናነባለን። እሺ እነዚህ የመጀመሪያው ፊደል ማናት? እቺ የመጀመሪያዋ ፈ አይደለች? ያው ፈ ተ ና አንድ ላይ ፈተና ፈተና ብለን እናነባቸዋለን። ፈተና። በመቀጠል እነዚህ የመጀመሪያዋ ፊደል ማናት? ፍ ናት። እቺ ቅ እቺ ር ፍቅር 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 ፍቅር። እሺ በመቀጠል በቀጣዩ ስናልፍ እሺ እነዚህ የመጀመሪያው ፊደል ማናት? ጸ አይደለች? ጸ ናት። ያው ጸ ባ ይ አንድ ላይ ጸባይ ጸባይ ብለን እናነባለን። ጸባይ ብለን እናነባለን ማለት ነው። እሺ በመቀጠል እነዚህ ናቸው። እነዚህ የመጀመሪያዋ ማናት? ሀ ረ እቺ ገ
ሀረገ ሀረገ ሀረገ። እሺ በመቀጠል እነዚህ እሺ እቺ ማናት? ረ እቺ ብ እቺ ቃ አንድ ላይ ረ ብ ቃ ረብቃ ረብቃ ረብቃ። እሺ እነዚህ እቺ ማናት? አ ናት አ ይቺ ብ ይቺ ዱ አንድ ላይ አብዱ 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 አብዱ። እሺ በመቀጠል እነዚህ እቺ ማናት? ሁ እቺ ለ እቺ ት አንድ ላይ ሁለት 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 ብለን እናነባቸዋለን። እሺ ወደ ቀጣዩ ስናልፍ እነዚህ የመጀመሪያዋ ፊደል ማናት? ከ ናት አይደለ? ከ ከዛ ይቺ ረ ይቺኛዋ መ አንድ ላይ ከረመ ከረመ ብለን እናነባቸዋለን። ከረመ። ወደ ቀጣዩ ስናልፍ ወደ እነዚህ የመጀመሪያዋ ፊደል ማናት? ፈ ናት። ያው ፈ ለ ቀ አንድ ላይ ፈለቀ ፈለቀ ብለን እናነባቸዋለን። ፈለቀ። እሺ ሲቀጥል እነዚህ እሺ የመጀመሪያው ፊደል ይቺ ማን ናት? ን ናት። ከዛ ይቺኛዋ ስ ናት። ይቺ ር አንድ ላይ ንስር 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 ብለን እናነባቸዋለን። ንስር ንስር። በዚህ መንገድ እንደዚህ እያደረጋችሁ አማርኛ ማንበብ መጻፍ ከተለማመዳችሁ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ በምትጠቀሙት አናግሩን። እናንተን በጣም በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ እናስችላችኋለን። ለዛሬ የነበረን ትምህርታችን በድጋሚ በዚህ እንጨርሳለን። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።